እግዚአብሔር አንድን ሰው ከህይወታችሁ ሊያስወጣ ሲፈልግ የሚያሳያችሁ 5 ምልክቶች። አብዛኛው ሰው ይህንን የሚረዳው በጣም ከረፈደ በኋላ ነው። ለማቆየት በጣም የታገላችሁለት ግንኙነት በመጨረሻ እጅግ ጥልቅ ቁስል የሚጥልባችሁ ይሆናል። ይህ ግራ የሚያጋባው ደግሞ እውነተኛ ፍቅር መስዋዕትነትን ይጠይቃል ተብለን ስላደግን ነው። አንድ ነገር ዋጋ ካለው ልትታገሉለት፣ ፈተናዎችንም በመታገዝ ልትይዙት እንደሚገባ ተነግሯቸዋል። ነገር ግን ብዙ አማኞች ለመቀበል የሚቸገሩት አንድ እውነት አለ። ሁሉም ግንኙነቶች ልትታገሉለት የሚገባ አይደለም። አንዳንድ ጊዜ ሰውን ያጣችሁ በሚመስላችሁ ጊዜ እግዚአብሔር እንዳትጎዱ እየጠበቃችሁ ነው። እግዚአብሔር እየገነባው ላለ ግንኙነት በጽናት በመቆምና እግዚአብሔር ሊያስቆመው የፈለገውን ግንኙነት ሙጥኝ ብሎ በመያዝ መካከል ትልቅ ልዩነት አለ። እግዚአብሔር ከአንድ ግንኙነት ውስጥ እንድትወጡ ወይም እንድትለዩ ሲፈልግ ሁልጊዜ በታላቅ ድምፅ አይናገርም። ይልቁንም በምልክቶች ማለትም በዝምታና መጀመሪያ ላይ ትርጉም በማይሰጡ በኋላ ላይ ግን በግልጽ በሚታዩ መንገዶች ይናገራል። እግዚአብሔር አንድን ሰው በሕይወታችሁ እንዲቆይ በማይፈልግበት ጊዜ የሚሰጣችሁን 5 ምልክቶች እንመልከት። አንደኛ፣ ሰላም ማጣት። ይህ አብዛኛውን ጊዜ እግዚአብሔር የሚያሳያችሁ የመጀመሪያው ማስጠንቀቂያ ነው። የሚያሳዝነው ግን ብዙ ሰው ችላ የሚለው ይህንኑ ነው። ሰላም ማጣት በግድ በጩኸት ወይም በጠብ ላይገለጽ ይችላል። አንዳንድ ጊዜ በቃላት ሊገለጽ የማይችል ደስ የማይለን ስሜት ሆኖ ይመጣል። ሁሉም ነገር ላዩ ሲታይ ሰላም ይመስላል፣ ነገር ግን በመንፈሳችሁ እረፍት ታጣላችሁ። ቆላስይስ 3:15 የክርስቶስ ሰላም በልባችሁ ይግዛ ይላል። በዚህ ጥቅስ ላይ ይግዛ የሚለው ቃል ትርጉሙ እንደ ዳኛ ይቆጣጠር እንደማለት ነው። ስለዚህ የእግዚአብሔር ሰላም የእናንተ መንፈሳዊ ዳኛ ነው። ያ ሰላም ሲኖር መንገዳችሁ መልካም መሆኑን ያሳያል። ሰላም ሲጠፋ ግን የሆነ ችግር እንዳለ ምልክት ነው። አብራችሁ ካላችሁ ሰው ጋር የፈለገ አይነት ስሜት ቢኖራችሁም የእግዚአብሔር ሰላም ከሌለ ግንኙነቱ መሰረት የለውም። ሁለተኛ፣ በሮች በተደጋጋሚ መዘጋት። የምትፈልጉትን ነገሮች ሁሉ ለማሳካት የፈለጋችሁትን ያህል ብትጥሩም ነገሮች ሁልጊዜ ይበላሻሉ። እቅዶች ይፈርሳሉ። አስፈላጊ ንግግሮች ወደ አለመግባባት ይለወጣሉ። ወደፊት ለመራመድ ስትሞክሩ መሰናክሎች ይበዛሉ። ማንኛውም ግንኙነት ፈተና አለው ብላችሁ ራሳችሁን ልታሳምኑ ትችላላችሁ። ነገር ግን በተራ ፈተና እና በሰማያዊ ኃይል በሚዘጋ በር መካከል ልዩነት አለ። ምሳሌ 16:9 የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። እምነት ማለት እግዚአብሔር ያዘጋጀውን በር በኃይል ለመክፈት መታገል ማለት አይደለም። አንዳንድ ጊዜ ጽናት የመሰላችሁ ነገር እግዚአብሔር ሊያደርግላችሁ ካለው ጥበቃ ጋር መታገል ሊሆን ይችላል። ሶስተኛ፣ የታመኑ ሰዎች ስጋታቸውን ሲገልጹ። ስሜታዊ በምንሆንበት ጊዜ የሰዎችን ምክር መቀበል ሊከብደን ይችላል። ነገር ግን እግዚአብሔር የሚወዱንን ሰዎች ለእኛ ጥበቃ ሊጠቀምባቸው ይችላል። ምሳሌ 11:14 መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሪዎች ብዛት ግን ደህንነት ይሆናል ይላል። ቤተሰቦቻችሁ ወይም የቅርብ ጓደኞቻችሁ እናንተ ያላያችሁትን ስህተት ሊያዩ ይችላሉ። አስታውሱ፣ እናንተ ግንኙነት የምትመሰርቱት ሰውየው ሊሆን ከሚችለው ማንነት ጋር ሳይሆን አሁን ካለው ተግባሩ ጋር ነው። ብዙ መንፈሳዊ ሰዎች ተመሳሳይ ስጋት ካሳዩአችሁ ይህ አጋጣሚ ሳይሆን የእግዚአብሔር ማረጋገጫ ሊሆን ይችላል። አራተኛ፣ ራስን ማጣት። ይህ ምልክት በአንድ ጀንበር አይመጣም፣ በጥቃቅን ድርጊቶች ይጀምራል። አብራችሁ ያለውን ሰው ላለማስቀየም መንፈሳዊ ሕይወታችሁን ችላ ትላላችሁ። ግጭት ላለመፍጠር ከብዙ ነገሮች ትርቃላችሁ። የማይመጥኗችሁን ባህሪያት ወይም ድርጊቶች ማድረግ ትጀምራላችሁ። በመጨረሻም ቀስ በቀስ ስታዩት በመንፈስ እያደጋችሁ ሳይሆን በስሜት ብቻ እየተነዳችሁ እንደሆነ ትረዳላችሁ። ሁለተኛ ቆሮንቶስ 6:14 ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው ይላል። ትክክለኛ ግንኙነት እምነታችሁን ሊያጠነክረው እንጂ ሊያደክመው አይገባም። ባላችሁበት ግንኙነት ምክንያት ለእግዚአብሔር ያላችሁ ቅናት ከቀነሰ እግዚአብሔር የምትወጡበትን በር እያሳያችሁ ሊሆን ይችላል። አምስተኛ፣ አብሮ ሆኖ ብቸኝነት መሰማት። ይህ በጣም ልብ ሰባሪው ምልክት ነው።
በአካል አብራችሁ ብትሆኑም እንኳ በስሜት ግን በጣም ተራርቃችኋል። ስሜታችሁን ለመግለጽ ስትሞክሩ ግዴለሽነት ይገጥማችኋል። መክብብ 4:9-10 ድካማችሁ መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል፣ ቢወድቁ አንዱ ሁለተኛውን ያነሳዋልና ይላል። ነገር ግን ሊያነሳችሁ የሚገባው ሰው የጉዳታችሁ ምንጭ ቢሆንስ? እግዚአብሔር በግንኙነት ውስጥ ብቸኝነት እንዲሰማችሁ የሚያደርገው መቆየታችሁ ከሚሰጣችሁ ጥቅም ይልቅ እግዚአብሔር የሚሰጣችሁ ነገር እንደሚበልጥ እንድትረዱት ቢሆንስ? እግዚአብሔር በስብራት ከምትገነቡት ሕይወት ይልቅ ብቻችሁን ሆናችሁ ሙሉ ብትሆን ይመርጣል። ማጠቃለያ፣ እነዚህን ምልክቶች ካያችሁ አትደንግጡ። እግዚአብሔር አይሆንም የሚለው ሊያጠፋችሁ ሳይሆን አቅጣጫ ሊያስቀይራችሁ ስለሚፈልግ ነው። ኤርምያስ 29:11 ለእናንተ የማስባትን አሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም አሳብ ነው እንጂ የክፉ አይደለም ይላል። ለእናንተ ተብሎ የተዘጋጀ ሰው መንፈሳችሁን ግራ አያጋባም። ይልቁንም የእግዚአብሔርን ድምፅ በሕይወታችሁ ላይ ያጸናል እንጂ አይቀናቀናችሁም።